በአማራ ሕዝብ ላይ ስለደረሰው ሰቆቃ ዓለም አቀፍ የዘመቻ ጥሪ። ዓለም አቀፍ የአማራ ንቅናቄ ከዓለም አቀፍ የአማራ ግብረ ኃይልና ከሌሎች የአማራ ድርጅቶች ጋር በመተባበር ከህዳር 1 እስከ ህዳር 30 ቀን ድረስ ለሚካሄደው ዓለም አቀፍ ዘመቻ በድጋሜ ጥሪ ያደርጋል። ይህ ዘመቻ በዓለም ዙሪያ ያሉ የአማራ ድርጅቶችን ግብረ ኃይሎችንና ደጋፊዎችን ሁሉ በአንድነት በማሳተፍ የተቀናጀ ስራ በመስራት ላይ ይገኛል። ይህ ጥሪ በአማራ ህዝብ ላይ እየደረሰ ላለው ሰፊና ስልታዊ ጥቃት ምላሽ ለመስጠት የተጀመረ ሲሆን በመንግስት ድጋፍ የሚካሄድ ጥቃት፣ የጅምላ ግድያ፣ የግዳጅ መፈናቀልና የዘር ማጽዳት ወንጀልን ለመከላከል የምናደርገው ትግል ነው። ዘመቻው ዓለም አቀፍ ግንዛቤን ለመፍጠር የአማራ ዲያስፖራን ለማሰባሰብና እነዚህን ቀጣይ ወንጀሎችን ለመፍታት ዓለም አቀፍ ጣልቃ ገብነት እንዲደረግ ለማበረታታት ያለመ ነው። ዘመቻው ዓለም አቀፉን የአማራ ማህበረሰብ በማሰባሰብና ዓለም አቀፉን ማህበረሰብ በጋራ የድጋፍ ጥሪ በማሳተፍ በአማራ ህዝብ ላይ እየደረሰ ያለውን ሰቆቃ ማስቆም ነው። ይኸውም አንደኛ በአማራ ክልል ውስጥ በሲቪሎች ላይ የሚፈጸሙ ሁሉንም አይነት ጥቃቶችና የአየርና የድሮን ድብደባዎች ማስቆም፣ ሁለተኛ በአማራ ህዝብ ላይ እየደረሰ ያለውን የሰብአዊ ቀውስና የጅምላ ግፍ በተመለከተ ዓለም አቀፍ ግንዛቤን ከፍ ማድረግ፣ ሶስተኛ በአማራ ሲቪሎች ላይ ለተፈጸሙ ወንጀሎች ገለልተኛ ዓለም አቀፍ ምርመራ እንዲደረግና ወንጀለኞች ተጠያቂ እንዲሆኑ መጠየቅ፣ አራተኛ ለፍትህ ለእኩልነትና ለሰብአዊ ክብር መከበር ዓላማ ሲባል አንድ ወጥ የሆነ የአማራ ትብብር ማሳየት፣ አምስተኛ በጥላቻ ላይ የተመሰረቱ ፖሊሲዎችና ተጠያቂነት የጎደላቸው ድርጊቶች ላይ ቆራጥ እርምጃ እንዲወሰድ ዓለም አቀፍ መገናኛ ብዙሃንን፣ የሰብአዊ መብት ተቋማትንና የፖሊሲ አውጪዎችን ማሳተፍ፣ በኢትዮጵያ የሚኖሩት የአማራ ህዝብ በመንግስት ድጋፍ የሚካሄድ ጥቃት፣ የግዳጅ መፈናቀል፣ ስደትና የዘር ማጽዳት ገጥሞታል። እነዚህ ጥሰቶች ከባድነት ቢኖራቸውም የዓለም አቀፉ ማህበረሰብ ምላሽ ዝምታን መርጧል። በመሆኑም ዓለም አቀፉ ማህበረሰብ ተጨማሪ ግፍ እንዳይከሰት ለመከላከልና በአማራ ክልል የሚገኙትን ሲቪሎች ለመጠበቅ እንዲቻል በዓለም አቀፍ የሰብአዊ ህግ በዘር ማጥፋት ወንጀል ስምምነት ጂኖሳይድ ኮንቬንሽን እና በሰብአዊ መብት ግዴታዎች መሰረት እንዲንቀሳቀስ ጥሪ እናቀርባለን። ዓለም አቀፍ ጥረቶችና ትብብሮችም በሚከተሉት የተቀናጁ እንቅስቃሴዎች አማካኝነት ተግባራዊ ይሆናሉ። አንደኛ ቀውሱን ለማሳየትና ከተጎጂው ህዝብ ጋር ያላቸውን ትብብር ለመግለጽ በዋና ዋና ከተሞች ሰላማዊ ሰልፎችን ማዘጋጀት፣ ሁለተኛ የህዝብ ድጋፍን ለማሰባሰብና በፖሊሲ አውጪዎች ላይ ተጽዕኖ ለመፍጠር ያለሙ የተቀናጁ ዲጂታል ዘመቻዎችን፣ የፊርማ ማሰባሰቦችን፣ ኢሜሎችን፣ የፌስቡክና የትዊተር ግንኙነቶችን መፍጠር፣ ሶስተኛ የአማራን ቀውስ ለማሳወቅ ዓለም አቀፍና ክልላዊ መገናኛ ብዙሃን በጋዜጣዊ መግለጫዎች፣ በቃለ ምልልሶችና በህዝባዊ ስብሰባዎች ማሳተፍ፣ አራተኛ ለገለልተኛ ምርመራዎችና ለሰብአዊ እርዳታ ጣልቃ ገብነቶች ድጋፍ እንዲያደርጉ መንግስታትን፣ ተቋማትንና ዓለም አቀፉ የሰብአዊ መብት አካላትን ኢላማ ያደረገ የድጋፍ ጥሪ ማቅረብን የሚያካትት ይሆናል። ህልውናችን በተባበረ ክንዳችን። ዓለም አቀፍ የአማራ ንቅናቄ